ሌላኛው ጉዳይ ደግሞ ሰይፍሻ ያጋራው ፎቶ ነው የሆስፒታል አልጋ ላይ ሆኖ አይተነው ነበርና ብዙዎች ተጨንቀዋል ሰይፉ ምን ሆኖ ነው ብለው ጠይቀዋል ስለዚህ እንደውልለት አይደል እንደውልለት እንዴት አመሸ ሰይፍሻ ሄሎ እንዴት ናችሁ አለን ሰላም ነህ ሁሉ ሰላም ነው አለን በጎ ሆንክ ቀል ያለ ነው እኮ ያን ያለ የሚያስወራም ባይሆን ያው እንግዲህ አንድ 10 ቀን አልነበርኩም ማለት ላይ ላይ ወጣ ብዬ ነበር ወደ እዛ እንግዲህ የሆነ ያጋጠመች ትንሽ ነገር ነበረች በዛ ምክንያት ቼክ አፕ ለማድረግ ሄድን ከዛ ቀለል ያለ አሁን ወደ ኢትዮጵያ ተመልሻለሁ ነገሮች ተሆናቸው መከን ቀጥሎ ሳምንት ጀምሮ ወደ ስራ እንመለሳለን ብለናል እንደ እግዚአብሔር ፈቃድ እንዴት ናችሁ እናንተ ደህና ነን አረ ድምጽህም ብርትት ብሏል እኔ እኮ በጣም የታመመ ነበር የጠበቅኩት አረ ምንም እንደ የሳቅን የተጫወትን መጣው እኮ አሁን መጣው ጀስት ነገሩ እንግዲህ እዚህ መጥቻለሁ ስለዚህ ታመህም አይደለም የሄድከው እንደው ቼክ አፕ ስትደረግ እቺ ነገር ብትስተካከል ተብሎ ነው አይደለ ሰይፍሻ አዎ ይሄ በተለይ አሁን ከ40 በላይ ስትሆኚ አሁን ለብዙ ሰዎች መመከር አለበት ይሄ ነገር ምን ሊሆን ይችላል ምናምን ብለሽ ከዛ በኋላ ሁሉ ነገር ሲመረመር ነስኩ ነው መጀመሪያ ላይ ይሆናል ተብሎ የተነገረኝና ሊሆን ይችላል ተብሎ የተነገረውና ሲመረመር ነፃ ነገር ሲሆን በቃ ቴንኪው ምናምን ብዬ ከጓደኞች ጋር ሼር የተደረገው ነገር ነው እንግዲህ ወጣውና ስለዚህ ምንም ህመም የለም አሁን ሙሉ ለሙሉ ምንም ነገር በሚባል ደረጃ በሙሉ አቋም ላይ እንገኛለን በቃ መጥቻለሁ ነው አሁን ልመጣ ነበርኩ ግን አይ ጎሽ እግዚአብሔር ይመስገን እናደርጋለን ብለን ነው አይ እግዚአብሔር ይመስገን እዚህማ ሙዝን ብርቱካንም ይዘው የተገኙ ሰዎች አሉ በአንተ ሰብ እንግዲህ እኛ እንጠግናለን ራሳችን በተከታታይ ድካምም ስለነበረ ትንሽ ረፍት ይፈልጋል እንደሱ አይነት ነገሮች አሉ ለማንኛውም ከሰኞ በኋላ እንግዲህ እንደ እግዚአብሔር ፈቃድ ወደ ቀድሞ ስራችን እንመለሳለን እሺ አሁን ግን እኔ አንድ ጥያቄ አለኝ ሰይፍሻ ሁለታችሁ አመንክ 40 አመንካት አሁን ቢኒዝ አይስቃል መመርመር ያለበት ሰው መሳቆ ነው በጣም አስፈላጊ ነገር ነው አባቴ አመንክ ልጅ አይነት ተክለ ሰውነትና አቅምን ያለህና ቀየር 20 ዓመት ሆነሃል አሁን ምናምን ብለው ነው እንደውም ማትነቀው አክብረው ይላኩኝና በዚህ አጋጣሚ አስበው ለደወሉልኝ ሁሉ ነገር ሰላም ነው በቀጣይ ቀናት እንደው ወደ ስራ እንመለሳለን ጉዳዩ ሆነ ቀየር እዛ ምናልባት መቅዶኒያ ላይ ከጠፋው 10 ቀን ስለሆነኝ አንዳንዶቹ በዚህ ነው ወይ ምናምን ሲሉ ነበረ ያን ያለ ህመም አይደለም ይሄ ቴርሞስ አጠገቤ ቁጭ ብሎ ምናምን አይነት የተኛው አይነት ሰው ሳልሆን በቃ ነገሮች የሆነ አፕን በቃ የሚያደርግና ከዛ በኋላ ተነስተሽ ህይወትሽ የሚቀጥለው ነገር የለም እንደዛ ነው ያጋጠመኝና አሁን በቃ በሙሉ አቋም ላይ ነው የምገኘው አይ አሪፍ እንትኑ አክቹሊ ፎቶህንም ሳይ እኮ ዘና ብለህ ነው አው ፈልሰስ ብለህ የታመመም አትመስልም ታማሚ ፊት ነው ያለኝና ነገሮች በጣም ጥሩ ናቸው ስለዚህ እግዚአብሔር የተመሰገነ ይሁን በጣም ብዙዎች ነው የደወሉልኝ ስልኬ እስካሁን አደጋ ተረስፋታ የለውም ነገሮች በጣም ጥሩዎች ናቸው በቀጣይ ቀናት ወደ ስራችን ተመልሰን እንግዲህ ወደ ተለመደው የዕለት ተዕለት እንቅስቃሴያችን እንገባለን ብዬ አስባለሁ ላሰባችሁ ሁሉ ለበጸሎትም በቃ ወዳጄን በጣም ያየሁበት ምክንያቱም አረንደው በዚህ ደረጃ አይደለም እያልኩኝ ካልመጣሁ ሁሉ የሚሰው ያጋጥምሻል ካላጅ ባላምንም እና እንደዛ ከሆነ በቃ እመጣለሁ ዛሬም ትላንት ስለገባሁ ነው እንጂ ዛሬም እመጣ ነበረ ግን አንድም አረፍ በል ስለሆነ የተባልኩት ስለዚህ እቺን የረፍት 2-3 ቀን ጨርሼ ከሰኞ በኋላ እንግዲህ እንገናኛለን ከሰኞ በኋላ ከሽ ፈጣሪ ፍቃድ እንግዲህ እዚህ ወንበር ላይ እንገናኛለን ሰይፍሻ በጣም በጥሩ ደህንነት ላይ ጤንነት ላይ ነው ያለው ብዙዎች ኮንሰል አድርጓቸው በኮሜንትም እየጠየቁን ስለነበረ ነው ሰይፍሻ ደውለን ድምጽህን ካላሰማናቸው መቼ መፎያ አይሉን ብለን ነው አሁን ይሄው ድምጽህን ሰምተዋል አዎ ሁሉ ነገር ሰላም ነው እግዚአብሔር ይመስገን በጸሎት ላሰባችሁኝ ለደወላችሁ በአጠቃላይ ፍቅራችሁ ላሳያችሁኝ ሁሉ ከልብ ነው የማመሰግነው ነገሮች በጣም ሰላም ናቸው በቀጣይ ቀናት ወደ ስራ እመለሳለሁና ምንም የሚያሳስብ ነገር የለም በጣም እግዚአብሔር ጋር ሁሉ ነገር ጥሩ ነው ነው እንግዲህ መልእክቴ እሺ በጣም ጥሩ ሰይፍሻ እንግዲህ ከሰኞ ማክሰኞ እዚሁ የምንገናኝ ይሆናል በፈጣሪ ማርህ አይደለም ኦሬዲ ዳና ነህ ያለው ስለዚህ እንቅልፍን አስተካክለ ደግሞ እንገናኛለን በቃ እንገናኛለን እግዚአብሔር ፈቃድ ሁላችሁንም ከልብ ነው የማመሰግነው እስከ ሌሊት እንግዲህ አደምጣችኋለሁ ዛሬ አድማጭ ነኝ ስቀላቀላችሁ ናፍቄያለሁ እኛም ናፍቀናል የበዓል ሰሞን ስለሆነ በመላው ዓለም ሆናችሁ ፕሮግራም ለምታደምጡ በአጠቃላይ እግዚአብሔር እንግዲህ ላሳየችሁኝ ፍቅር ሁሉ ከልብ ነው የማመሰግነው ከልብ
ሾዎች ናቸው የተላለፉ ያሉት ቲቪ ላይ። ስለዚህ እዛ አሜሪካ ሆኜም የሰራሁት ሾው ነው እንግዲህ ያለውና አሁን ወደ አዲሱ በሙሉ ኃይል እንግዲህ ከበዓል በኋላ ወይ እንመለሳለን ብዬ አስባለሁ እንደ እግዚአብሔር ፍቃድ። ሬዲዮ ላይ ግን ያደምጡኛል ወይ መቅዶኒያው ምግብ ማሰባሰቢያ ላይ የምን እረፍት ብለን ደግሞ እንመጣለን ከእግዚአብሔር ጋር። በጣም ደስ ይለናል። እንግዲህ ሰላምህን ያብዛልህ ሰይፍሻ። እንገናኛለን። መልካም ምሽት ሁላችሁም። እንግዲህ ከልብ አመሰግናለሁ። መልካም ምሽት ብያለሁ። እኔም ባባይ ቻው። ፈርስት ሃንድ ኢንፎርሜሽን ይኸው መልሰናል። ከዚህ በኋላ ጥያቄዎች አይደጋገሙ ብለን ተስፋ እናደርጋለን። በነገራችን ላይ እየተቆራረጡ ቪዲዮዎች አሁን እኛ ስቱዲዮ ከገባን በኋላ ራሱ በቲክቶኮች ላይ ምናምን እየተለጠፉ ነው የሚገኙት። የሚያሳስቱ መረጃዎችም እየተለጠፉ ነው። ስለዚህ ይኸው መረጃው ይሄ ነው። ከሰኞ በኋላ ሰይፍሻን በተለመደው ቦታው ላይ ታገኙታላችሁ። 40 መሆኑንም አምኗል። 40 መሆኑን እነሱ ወሳኙ ስንታንቻ ከዛ በኋላ ፈቃደኛ እንደሆንሽ ግን አየሻ ስልኩን ዘግተሽ 5 ደቂቃ እንኳን ይሁን። አይ ከዛ በኋላማ ሐኪሞች የ20 ዓመት ልጅ ነህ አሉኝ አለ። አሉኝ አለ 20 ዓመት ልጅ አሁን በ20 ነው የሚተከለበት። በሚቀጥሉት ዓመታት አሁን አንተ ሐኪም ስንት ዓመት ነው አለ ነው የሚልክ ገና ሲያክ